ክርስቶስን መስማት ሶስት ነው ትርጉሙ ለእኛ ለኦርቶዶክሳውያን። አንደኛ ክርስቶስን መስማት ማለት ማመን ማለት ነው። መስማት ማለት ማመን ማለት ነው። እርሱን ማመን ማለት ነው። ክርስቶስን ማመን። የመጀመሪያው ምን ብለን ነው የምናምነው? ፍጡር ነህ አትበሉት ነው። ፍጡር ነህ አትበሉት። ልጄን ስሙት ሲላቸው እኔ አምላክ ነኝ ሲላችሁ ፍጡር ነህ አትበሉት ማለት ነው። የመጀመሪያው እርሱን ስሙት። የኔ ልጅ አይደለ እኔ ምንድን ነኝ አለ አብ አምላክ። ስለዚህ የኔ ልጅ መጥቶ አምላክ ነኝ ሲላችሁ የለም አንሰማም አትበሉት፣ ፍጡር ነህ አንተ አትበሉት። የኔ ልጅ አይደለ እኔ አምላክ ነኝ እኮ እያለ ነው አብ። የአምላክ ልጅ አምላክ ነው፣ ፍጡር ነህ አትበሉት እያለ ነው። አንደኛው እኔ ከአብ ጋር አንድ ነኝ ሲል ተሳደብክ አትበሉት እያለችው ነው። ለአይሁድ ለራሳቸው እግዚአብሔርን ይሳደባል ብለውታል። ዮሐንስ ወንጌል ምዕራፍ 10 ቁጥር 30 ላይ ሲናገር፣ ዮሐንስ ወንጌል ምዕራፍ 5 ቁጥር 21 ላይ ሲናገር ይህ ራሱን ከአባቱ ጋር ያስተካክላል ነበር ያሉት አይደል? እግዚአብሔርን ይሳደባል ነው ያሉት። ስለዚህ እግዚአብሔር ነኝ ሲላችሁ አይደለም አትበሉ። የአባቴን ስራ ካልሰራው አትመኑኝ አላቸው። የአባቴን ስራ ከሰራው ግን ለመኪያዬ ያመንክሙ፣ እኔን እንኳን ባታሙ እመኑ ለግብሬ፣ ስራዬን እመኑ አላቸው። የአባቴን ስራ ከሰራው እኔንም እንደ አባቴ አክብሩኝ። የአባቴን ስራ መስራት ካልቻልኩ ደግሞ አለ አምላክ አትበሉ ተውት አለ። ይህን ጌታ ነው ያለ። እኔ እግዚአብሔር ነኝ ብሎ የነገረን ራሱ። ለምሳሌ እግዚአብሔር ለሙሴ ሲገለጥለት ምንድን ነው ያለው? ኦሪት ዘጸአት ምዕራፍ 3 ምዕራፍ 6 ስታነቡ ታገኙታላችሁ። ደጋግሞ ነው የነገረ ይህን ቃል። ጌታ ሆይ ሄጄ ለእስራኤል ማላከኝ ልበል ስለው ምንድን ነው ያለው? የአብርሃም የይስሐቅ የያዕቆብ አምላክ ብሎ ምንድን ነው ያለው? ያህዌ ላከኝ በል ነው ያለው። ያህዌ በእስራኤል በጣም ስለ እግዚአብሔር የሚፈራው ስም ይሄ ስም ነው። ያህዌ ማለት ምን ማለት ነው? ዘሃሎ ወይ ሄሉ ማለት ነው። ቀዳማዊና ዳህራዊ። አማርኛው መጽሐፍ ቅዱሳችሁ ደግሞ መጽሐፍ ቅዱሳችሁ ምን ይላል? ያለና የነበረ ወይም ያለና የሚኖር ያለና። እስኪ አንድ ይበሉ። ማላከኝ ልበል አለ ሙሴ። እግዚአብሔር ማን በል ነው ያለው? ያለና ወይም መጀመሪያውና መጨረሻው ላይ። ራዕየ ዮሐንስ ምዕራፍ 1 ቁጥር 8 ላይ ክርስቶስ ለዮሐንስ ሲገለጥለት ማነህ ሲለው ምንድን ነው ያለው? አልፋና ኦሜጋ ነኝ። አልፋና ኦሜጋ ነኝ። እንደዚህ ብሎ ማለት መናገር የሚችል ማን ነው? ነገሩ እንጂ እግዚአብሔር ነው። አንተ ማነህ ብለው ሲነግሩት ዮሐንስ ወንጌል ምዕራፍ 8 ቁጥር 68 ላይ ምንድን ነው ያላቸው? 58 ይቅርታ፣ ምንድን ነው ያላቸው? አብርሃም ሳይወለድ አቤት እኔ